ኤልያስ ዘርጋ እባላለሁ። በአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን ምክትል ዋና ዳይሬክተር። አሁን እንደሚታወቀው ከተማችን ውስጥ በርካታ ስራዎች እየተሰሩ ነው የሚገኙት። አንደኛው የኮሪደር ልማት ነው። ይሄ የኮሪደር ልማት ስራ ባለፉት 3 ወራት ውስጥም ሲከናወን ቆይቷል። በከተማችን በርካታ አካባቢዎች ላይ ባለፈው 3 ወር ጊዜ ውስጥ የተጠናቀቁ የተመረቁ መንገዶች አሉ። የ4 ኪሎ 6 ኪሎ ሽሮ ሜዳ መንገድ አለ። እንደዚሁ ሲኤምሲ፣ ሰሚት፣ ጎሮ፣ ቦሌ ቪአይፒ አካባቢ ሁለተኛው ኮሪደር ነው። ሶስተኛው ከመስቀል አደባባይ እስከ መገናኛ ሳውዝ ጌት አካባቢ የተሰራው ሶስተኛው ነው። አራተኛው ከሳር ቤት ብስራተ ገብርኤል፣ አቦ፣ ጀርመን፣ ኃይሌ ጋርመንት እስከ ጀሞ 3 ያለውም ትልቅ ርዝመት ያለው ትልቁ ኮሪደር ነው። እነዚህ በሙሉ ባለፈው ዓመት ሲሰራ ቆይቷል። አጠቃላይ ስራው ከኛ ተቋም ጋር የሚገናኙ ስራዎች በብዛት የተሰሩት ባለፈው 3 ወር ውስጥ ነው። እነዚህ ሁሉም ኮሪደሮች ውስጥ እንደ ተቋም የምንሰራቸው የቀለም ቅብ ስራዎች አሉ፣ የምልክት ስራዎች አሉ፣ የትራፊክ መብራት የመትከል ስራዎች አሉ። እነዚህ በሙሉ እየተሰሩ የቆይበት ሁኔታ አለ። የቀለም ቅብ ስንል ብዙ ስራ ነው በውስጥ ያለው። የብስክሌት መሰረተ ልማቶች አሉ። እነዚህ የኮሪደር ልማቶች ላይ የመንገድ አካፋዮች አሉ፣ የእግረኞች መሻገሪያ ዜብራዎች አሉ። እነዚህ ስራዎች ሁሉ ባለፈው 3 ወር ሲሰሩ የቆዩበት ሁኔታ አለ። ሌሎች እንደዚሁ ከአደጋ ከመቀነስ ጋር የሚያያዙ ስራዎች አሉ። የፍጥነት መቀነሻዎችን መስራት፣ የራዳር ቁጥጥር፣ የአልኮል ቁጥጥር የመሳሰሉ ስራዎች በሰፊው ሲሰሩ የቆዩበት ሁኔታ ነው ያለው። እነዚህ ስራዎች ሲሰሩ ያው ለማህበረሰቡ የሚፈጥሩት ፋይዳ ትልቅ ነው። እነዚህ የኮሪደር ልማቶች መንገድ ብቻ አይደሉም። ሰፋፊ የእግረኛ መንገዶች አሉ። የብስክሌት መንገድ አለው። የተሻለ ይዘት ያለው የተሽከርካሪ መንገድ አለው። ከትራንስፖርት መሰረተ ልማት ጋር ተያይዞ ፓርኪንጎችን አብሮ የያዘ ነው። ተርሚናሎች አሉ፣ ታክሲ ቤዎች አሉ። እነዚህን ሁሉ ደምረን ስናይ የተሽከርካሪ እንቅስቃሴን በማቀላጠፍ ረገድ ዜጎች ከአንድ ቦታ ተነስተው ወደ አንድ ቦታ የተሻለ ትራንስፖርት አግኝተው በተቀላጠፈ ሁኔታ ደህንነታቸው ተጠብቆ እንዲንቀሳቀሱ ከማድረግ አንጻር ፋይዳው ብዙ ነው። ያው ከተማችን ውስጥ በአብዛኛው እየደረሰ ያለ አደጋ የሚደርሰው እግረኞች ላይ ከመሆኑ ጋር ተያይዞ እግረኞች ደህንነቱ በተጠበቀ ለመንቀሳቀስ አመቺ በሆነ የእግረኛ መንገድ ላይ መራመድ ችሏል። የትራፊክ እንቅስቃሴ ተሳለጠ፣ የተሻሻለ የሆነበት ሁኔታ አለ። የከተማ ውበት በጣም የተሻሻለበት ያማረበት ሁኔታ ያው ሁላችንም የምናየው ነው። በጣም ዘርፈ ብዙ ፋይዳ ያለው ትልልቅ ልማት ነው የተሰራው። ከትራንስፖርት መሰረተ ልማት አንጻር ስናይ ከትራንስፖርት መሰረተ ልማትም ውጪ ፕላዛዎች፣ ፐብሊክ ስፔሶች፣ ሜዳዎች በርካታ ፋሲሊቲን አብሮ አቀናጅቶ የያዘ ስለሆነ እነዚህ አካባቢዎች ላይ የተሰሩ ስራዎች በጣም ብዙ ለውጥ ከተማችን ውስጥ ማህበረሰቡ ውስጥ አሽከርካሪዎች ውስጥ እግረኞች ላይ በጣም ብዙ ለውጥ የሚያመጣ ትልቅ ልማት ነው። ከኮሪደር ልማት ጋር ተያይዞ ከሚሰሩ ዘርፈ ብዙ ስራዎች ውስጥ አንዱ የፓርኪንግ ቦታዎች ናቸው። ቀደም ሲል ያው እንደሚታወቀው በከተማችን ውስጥ የፓርኪንግ መሰረተ ልማቶች ብዙ አልነበሩም። በአብዛኛው ከመንገድ ዳር ላይ ነበር ፓርክ የሚደረገው። እነዚህ ነገሮች በሙሉ የፓርኪንግ ቦታ በተሰራባቸውና ከመንገድ ዳር ላይ የፓርኪንግ ክልከል አድርገን ወደ እነዚህ ቦታዎች ተሽከርካሪዎች እንዲገቡ በመደረጉ ምክንያት ቀድሞ የነበረ መንገድ ስፋቱ ሳይጨምር በይዘቱ ሳይሻሻል ሁሉ ከአጠቃቀም አንጻር እነዚህ ተሽከርካሪዎች ከመንገድ በመውጣታቸው ምክንያት የትራፊክ ፍሰት እንዲሻሻል የሆነበት ሁኔታ ነው ያለው። ከአደጋ አንጻርም ምቹ ባልሆነ ቦታ ላይ ፓርክ ማድረግ የስርቆት ችግር አለ፣ የተሽከርካሪ ደህንነት ችግር ይኖራል፣ የመኪና አካል ላይ የሚደርስ ግጭት ይኖራል። ከአደጋም አንጻር ችግሩ ሰፊ ስለነበረ እነዚህ ስራዎች ተሰርተው ከመንገድ ውጪ ያሉ የፓርኪንግ ቦታዎች ተዘጋጅተው ፓርክ መደረግ በመጀመሩ ምክንያት የተገኘው ፋይዳ ትልቅ ነው። በኮሪደር ልማት ብቻ በከተማችን ውስጥ ከ150 በላይ የሚሆኑ የፓርኪንግ ቦታዎች ተፈጥረዋል፣ ተዘጋጅተዋል። በአግባቡ እንዲተዳደሩ በሚል በተቋማችን የተዘጋጀ የፓርኪንግ ማኔጅመንት ሲስተም አለ። በዚህ የፓርኪንግ ማኔጅመንት ሲስተም አገልግሎቱ እንዲሰጥ በመደረጉ ምክንያት አሽከርካሪዎች የአገልግሎት ክፍያን በቀላሉ በንግድ ባንክ፣ በቴሌብር እና በሌሎች የባንክ አማራጮች ጭምር
መክፈል የሚችሉበትን እድል ፈጥረናል። ይህ ብቻ አይደለም። ከተማችን ውስጥ ወደ 350 የሚሆኑ ከተቋሙ ጋር ትስስር ያላቸው ውል ያላቸው ማህበራት አሉ፣ በፓርኪንግ ስራ ላይ ያሉ። እነዚህ ማህበራትን ሙሉ በሙሉ በሲስተም እንዲሰሩ የእኛን ቴክኖሎጂ እንዲጠቀሙ ከወረቀት ከደረሰኝ ውጭ የሆነ የካሽ ትራንዛክሽን እንዲቀር ጥረቶች እያደረግን ያለንበት ሁኔታ አለ። እስካሁን ባለው ሁኔታ ካሉን 350 ገደማ ማህበራት 244 የሚሆኑት ወደ ሲስተም አስገብተን በሲስተም ስራዎችን እየሰሩ ያሉበት ሁኔታ አለ። በቀጣይ በቀሪ ጊዜም አጠቃላይ ማህበራቱ ወደዚህ ስርዓት እንዲመጡ የምንሰራ ነው የሚሆነው። ያው በከተማችን ትልልቅ የመንገድ መሰረተ ልማቶች ናቸው እየተሰሩ ያሉት። ለሁሉም ለአሽከርካሪውም፣ ለእግረኛውም፣ ለነዋሪውም ምቹ የሆኑ ስራዎች ናቸው እየተሰሩ ያሉት። ከአጠቃቀም አንጻርም የማስተማር ስራዎች እየተሰሩ ነው። በሰፊው የመቆጣጠር ስራ እየተሰራ ያለበት ሁኔታ አለ። እንደ ተቋምም የተዘጋጀውን መሰረተ ልማት በአግባቡ እንዲጠቀሙ እየተሰሩ ያሉ ስራዎች አሉ። ከተማችን ውስጥ በአብዛኛው ቀደም ሲል ብዙ አደባባይ ነበር እየተነሳ ያለበት ሁኔታ አለ። እየተሰሩ ያሉ መሰረተ ልማቶች ምልክት መረጃ የሚሰጡ ምልክቶች እንዲሟሉ ጥረቶች እየተደረጉ ያለበት ሁኔታ አለ። ቀለሙ በአግባቡ መያዝ የሚገባውን መረጃ የሚሰጥ ነገር በሙሉ አካቶ እንዲይዝ እየተሰራ ያለበት ሁኔታ አለ። ቀስቶች አሉ በየመንገዱ የምናስቀምጣቸው ቀጥታ ለሚያልፍ፣ ወደ ግራ ለሚታጠፍ፣ ወደ ቀኝ ለሚታጠፍ ድፍን መስመሮች አሉ፣ የተቆራረጡ መስመሮች አሉ። ያንዳንዳቸው መንገድ ላይ የሚቀመጡት እነዚህ መስመሮች የትራፊክ ፍሰቱ የተሻለ እንዲሆን፣ ደህንነት እንዲረጋገጥ የሚቀመጡ ስለሆነ በተሻለ መጠን አሽከርካሪዎችም እግረኞችም እነዚያ ምልክቶችን፣ የመንገድ ቀለም ቅቦችን፣ ማመለከቻዎችን እንዲያውቁ እንዲረዱ የሚሰሩ ስራዎች አሉ። ህጻናት ትምህርት ቤት እንዲማሯቸው ስርዓተ ትምህርቱ ላይ ተካተው የተሰሩ ስራዎች አሉ። ዜብራ ባለበት ማቋረጫ ባለበት የተገኙ የተግባር ልምምድ እንዲኖር እገዛ እያደረጉ እያስተማሩ ያሉበት ሁኔታ አለ። በሚዲያም ጭምር የማስተማር ስራዎች ያሉ ስለሆነ በሰፊው የማስተማር ስራ እየተሰራ ያለበት ሁኔታ አለ። ተቆጣጣሪዎችም ትራፊክ ፖሊሶችም ከማስተማር አልፎ ደግሞ ደንብ የሚተላለፍ አካል ላይ አስተማሪ የሆነ እርምጃ መውሰድ የሚያስፈልግ ስለሆነ የቁጥጥር ስራም እየተጠናከረ ያለበት ሁኔታ አለ። አጠቃላይ ስናይ ካለፉት 5-6 ዓመታት በፊት ከነበረው ሁኔታ የአደጋ ሁኔታም እየተሻሻለ የማህበረሰቡ ግንዛቤም እየተሻሻለ በመንግስት እየቀረበ ያለ መሰረተ ልማትም በይዘቱም በአቅርቦቱም በመጠኑም እየተሻሻለ የመጣበት ሁኔታ ስላለ እየመጣ ያለው ለውጥ በጣም ተስፋ ሰጪ ሆኖ ነው የምናየው። አመሰግናለሁ።